በፍርሃት መንቀጥቀጥ ጀመረ። የያቦቅን ወንዝ ወይንም የዮርዳኖስን አጋማሽ ተሻገረ። ግማሾቹን ልጆቹን በአንድ ጎን አሻገረ፣ ሚስቱንም በአንድ ጎን አሻገረ፣ ሌሎቹንም በአንድ ጎን አሻገረና ለብቻው ቀረ። ከዚያ በኋላ ከፊት ሰዎችን ላከ ከኤሳው ጋር ለመታረቅ። ኤሳው ጋር ደርሰው መጡ። ወንድምህ ይመጣል፣ ኤሳው ይቅርታ እንደምትጠይቀው ያውቃል፣ ልትታረቁ ነው። 400 ሰራዊት አብሮት አለ። ያዕቆብ ተንቀጠቀጠ። ሰራዊት ቢሰለፍብን እንኳን እግዚአብሔር ከኛ ጋር ካለ እንፈራለን። እመኔ ቆርቁ ማይከለ ጸላሎተ ሞት ይፈርሆ ለእኩ ይስማ አንተ መስለየ። በእምነት ያለው ያዕቆብ እዚህ ጋር ሲፈተን ያሳዝናል። ያዕቆብ ጀግና፣ የጽናት የጀግንነት የአሸናፊነት ጥቅስ ነው። ያዕቆብ የጽናት ጥቅስ ነው። ያዕቆብ የመንፈሳዊነት ጥቅስ ነው። ሲፈራ ግን ይታያል። እምነታችን ይፈተናል። ስንፈተን ግን ከመውደቅ እግዚአብሔር ይሰራል። ያዕቆብ ፈራ፣ ተንቀጠቀጠ። ከዚያ ተንበረከከና መጸለይ ጀመረ። የአባቴ የአብርሃም የይስሐቅ አምላክ እግዚአብሔር ሆይ በሰማይና በምድር መካከል ለእኔ እንዳደረግከው ለማንም ያደረግከው እንደሌለ አውቃለሁ። እኔ ግን የማይገባኝ ታናሽ ነኝ። በትሬን ብቻ ይዤ ይህንን የዮርዳኖስን ወንዝ ተሻግሬ ነበርና አሁን ግን የሁለት ክፍል ሰራዊት ሆንኩኝ። ከወንድሜ ከኤሳውም እጅ አድነኝ። ሴቶችን ከልጆቻቸው እናቶችን ከልጆች አርዶ እንዳይጨርሳቸው እፈራለሁ አለ። ዘፍጥረት 32 ከቁጥር 10 እስከ 12። በፍርሃት ይህንን ጸለየ ያዕቆብ እየተንቀጠቀጠ። ቃል ገብተህልኛልና ውጣ ያልከኝ አንተ ነህና ባርከኸኛልና። ሁልጊዜ መከራ ሲገጥማቸው ይህን ጸሎት ጸለዩ። ምን ይዛችሁ ነው እዚህ የመጣችሁትን? የሀገራችሁን ጨርቅ አስቡት። ምን አይነት ልብስ ነው ታስታውሱታላችሁ? ዛሬ አበባ መስላችኋል። ይሄ ቀላል ነገር እኮ አይደለም። በስጋ ያለውን ብቻም አይደለም የማስበው፣ በነፍሳችሁም የጎደለባችሁ ነገር የለም። እግዚአብሔር ቤተ መቅደስ መጣችሁ የማታውቁ በርካቶች ናቸው። እዚህ ስትደርሱ ግን ጸሎተኞች፣ ጾመኞች፣ አስቀዳሾች፣ ቆራቢያን ሆናችኋል። እግዚአብሔር የተመሰገነ ይሁን። ይህንን ተናገሩ ለእግዚአብሔር። ለያዕቆብ እግዚአብሔር ራራለት። እግዚአብሔር ያደረገልንን ስንመሰክርለት ይራራልናል። ለቀረው ህይወታችን በረከት ስለ ትላንት የተደረገልንን ልንናገር ያስፈልጋል። እግዚአብሔር የትላንትናውን ቀን ያሳለፍከኝ አንተ ነህ። የትላንትናውን ቀን ከፍ አድርገህ ከሰው መካከል ያወጣኝ አንተ ነህ። ከሞት መንጋጋ ፈንቅላ ያወጣኝ አንተ ነህ። በመንገዴ ላይ መፈራትን ሞገስን የምትሰጠኝ አንተ ነህ። የሚፈልጉኝ አጠገቤ ጋር ሆነው ያዩኛል፣ ነገር ግን አያገኙኝም። ምሽጌ አንተ ነህ። ግልጽ ነው አይደል? በፍርሃት የምትኖሩ እህቶቻችን እንዳላችሁ እናውቃለን። በፍርሃት የምትኖሩ ወንድሞቻችን እንዳላችሁ እናውቃለን። አሁን በድፍረት ቁጭ ብላችኋል። ማን ከእናንተ ጋር እግዚአብሔር ስላለ እግዚአብሔር እድል እየሰጠን ነው። ህገወጥ ሆነን እንድንኖር እግዚአብሔርም አይፈልግም። ይህንን ልብ በሉ። ነገር ግን እድል እየሰጠን ነው፣ ባለን ጊዜ እንድንጠቀም። ነገ እኮ ወደ ሀገራችን ልንመለስ ስንል እጅ መስጠታችን አይቀርም አይደል? እዚሁ አንኖርም፣ እየተሯሯጥን አንኖርም። ግን እስከምንኖርባት ደቂቃ ድረስ ለራሳችን ስንቃችንን እንድናመቻች እንድናበዛ፣ ያለንን በረከት እንድናከማች እግዚአብሔር ይፈልጋል። ለያዕቆብ ብዙ ነገር ሰጠው። አጎቱ ቀማበት። ያተሰጠውን ትንሽ ይዞ ወጣ። ከወጣ በኋላ እግዚአብሔር አበዛው። አሁን ተናገረ። ጌታዬ አባቴ አምላክ እግዚአብሔር ሆይ አንዲት በትር ብቻ ይዤ ይሄን ዮርዳኖስን ተሻገርኩ። አሁን ስመለስ የሁለት ክፍል ሰራዊት ሆኛለሁ አለ። እግዚአብሔር የተመሰገነ ይሁን። አሁን እኮ ብዙ ነገር አግኝተናል። እኛ ነገ ለማግኘት የምናስበው ራእያችን ገና ብዙ ስለሆነ የምኞታችን ድልድይ ሞልቶ ስለማያልቅ ነው። የምኞታችን ሸለቆ ሞልቶ ስለማያልቅ ነው እኮ። እግዚአብሔር ሆይ የምኞት ሸለቆዬን ገድበው። እኛ ስጋውያን አይደለንም። ለምኞታችን ገደብ ይኖራል። ክርስትና ያለኝ ይበቃኛል ማለት ነው። ግልጽ ነው አይደል? የምናገረው ወገኖች፣ ያለኝ ይበቃኛል ማለትን እንማር። አባታችን ያዕቆብ በያዘው ነገር እግዚአብሔርን አመሰገነ። ከዚህ በኋላ የምፈልገው ነገር የለም፣ ከወንድሜ ከኤሳው እጅ ብቻ አድነኝ። ያንተን በረከት ፍለጋ አስቆጥቼው ነበርና እሱንም በባረከው በረከት ህዝቡን አብዝተህለታል። የሽፍቶች ሁሉ አለቃ ነው፣ ብዙ ሰራዊት ይመራል። እኔን ደግሞ በበረከት አትረፍርፈኛል። አሁን እኔና ወንድሜ ተዋደን እንኑር። አባቴ እግዚአብሔር ሆይ የሁለት ክፍል ሰራዊት አድርገኝ፣ እንዳልጠፋ ጠብቀኝ። ሰው አድርገኝ፣ አብዝተኝ፣ የሰጠኝ በረከት እንዳይጠፋ ጠብቀኝ በሉት። እግዚአብሔር ይጠብቀን ሁላችንን። ያዕቆብ ይህንን ጸሎት አብዝቶ ወደ እግዚአብሔር አምርሮ ጸለየ ይላል። እጅግ ጸለየ። በመጨረሻ ለብቻውን አደረ። ሁሉንም አሻገራቸው። ገሚሶቹን በአንድ በኩል፣ ገሚሶቹን በሌላ በኩል። ኤሳው በሚመጣበት መንገድ 3 እና 4 ቦታ ላይ በጎቹን አስቀመጠ። 200፣ 400፣ 300 ፍየሎች፣ ከብቶች እያደረገ አበዛቸው።
ይሄ ማን ነው ከተባልክ የመጀመሪያውን ሰው ኤሳው ወንድም ባሪያ ያዕቆብ ለወንድሙ ለጌታው ለኤሳው ያስቀመጠለት ነው እጅ መንሻ እያላችሁ ንገሩታል። ያን እየተሻገረ ሲመጣ ያስቀመጥኩለት እጅ መንሻ ብዛት ለመታረቂያ ይሆናል፣ ካሳ ነው አለ። ካሳ የተጀመረው ከዚህ ጊዜ ጀምሮ ነው። ልብ በሉ፣ ብዙ ካሳዎች አሉ። ካሳ የመጽሐፍ ቅዱስ ታሪክ ነው እና እዚህ ላይ ካሳ እናያለን። ይሄ እንግዲህ ካሳ ነው፣ ለሞራልህ የሚሆን ካሳ ነው አለ። አስቀመጠለት። አሁን ብቻውን አደረ። እሱ ካለበት ደግሞ ወደ ኋላ ወንዙን አሻግሯቸው ሚስቶቹንና ልጆቹን አስቀመጠ። ሞትም ከሆነ እኔ ልሙት አለ። አባት ለልጆቹ መከራ ይጋፈጣል። እናት ለልጇ መከራን ትጋፈጣለች፣ ስቃይን ትጋፈጣለች። ልጅ ላይ ገባት ይችላል። ዛሬ ብዙዎቻችን እዚህ ደረጃ ላይ የደረስነው የከበርነው ያደግነው በልጆቻችን በወላጆቻችን መስዋዕትነት ነው። እነሱ ተርበው አብልተውን ነው። ወዛቸው የጠፋው ፊታቸው የተጨማደደ ወላጆቻችን ዛሬ ልናፍርባቸው እንችላለን፣ እኔና እናንተ። ነገር ግን ያ ፊት ከመጨማደዱ በፊት ከኛ ፊት የበለጠ የፈካ ነበር። እኛ ስንመጣ ነው የተጨማደደው። የእናቶቻችን ጠባሳ የኛ ውበት ነው። ወላጆቻችንን ልናከብር ያስፈልጋል። የወለዱንንም ያልወለዱንንም ማክበር ግዴታችን። በእድሜ የገፉ ሰዎች ሁሉ እድሜ ያመጣባቸው የፊት መጨማደድ መከራው ሁሉ የመጣው የእኛን ኑሮ እነሱ ኑሯቸውን እንድንኖር ስለፈቀዱልን መኖርን ስላቆሙ ነው። ለእኛ መኖር ስለጀመሩ። ሰው ለሰው መኖር ሲጀምር ኃላፊነት ይሰማዋል። ዛሬ አምሮብን ሊሆን ይችላል። ያገኘነውን እንበላ እንጠጣ ይሆናል። በምንፈልግበት ሱፐር ማርኬት የምንፈልገውን ምግብ እንበላ ይሆናል። 100 ብር 50 ብር ሊያወጣ ይችላል። ላይደንቀን ይችላል። ብቻችንን እስካለን ነው ይሄ። አግብተን መውለድ ስንጀምር ግን ወጪው በዛው ልክ መታሰብ ይጀምራል። መብላት ሁሉ እናቆማለን። ልንበላ እንልና አይችን ቆጥቤ እቤት ሄጄ በበላ ይሻላል፣ ለልጄ የሆነ ነገር እገዛለታል። ይሄን እንጀምራለን። ፋሽን ልንለብስ እንችላለን። ውድ የሆነ ጫማና ልብስ እናደርግ ይሆናል። ካገባን በኋላ መኖር ስንጀምር ልጅ መምጣት ሲጀምር አሁን ልጄ ስላለ ምንም ችግር የለም፣ የቻይና ጫማ ይበቃኛል፣ ኢትዮ ጫማ ይበቃኛል፣ ካኪም እኮ ያምራል፣ ቆንጆ ነው። በፍጹም ሰው ሲለብስ የምንስቅበትን ልብስ መልበስ እንጀምራለን። ህይወት ይህንን ይመስላል። ወላጆቻችንም እንዲህ ነው ለእኛ ይኖሩ። እየሰማችሁ ነው አይደል? ወላጆች እግዚአብሔር ይስማችሁ። ሰው ለሌሎች መኖር ሲጀምር ማሰብ ጀመረ ማለት ነው። ማስተዋል ጀመረ ማለት ነው። አንድ እርምጃ ተራመደ ማለት ነው። ትንሽ ከተራመድ መኖር እንጀምራለን። ሁል ጊዜ በምዕራባውያን ታሪክ አንድ የሚነገር ታሪክ አለ። ትምህርት ቤት ውስጥ ጽዳት ሰራተኛ የሆነችና አንድ አይን የላትም፣ እውር ናት። በአንድ አይኗ ብቻ ነው የምታየው እና የአይኗ መጥፋት ውበቷን አጉድሎባታል። ሰዎች ሁሉ ያበሽቋታል፣ ተማሪዎቹ። ልጇ ደግሞ እዛ ትምህርት ቤት ውስጥ ተማሪ ነው። በትምህርቱ እንዲጎበዝ ትረዳዋለች። ከተማሪ መካከል መታ ስትወስደው የአንድ አይናዋ ልጅ እያሉ ያበሽቁታል። ልጁ ተበሳጨ። በዚህ መሰደብ እናቱን ጠላት። መፍትሄው ያልነበረ እናቱን ጠላት። ሁለተኛ አትምጪ፣ ላይሽ አልፈልግም አላት። እናት በጣም አዘነች። ልጇ የተመረቀ ቀን ሄደች ወደ ልጇ ቀጥ ብላ ገባች እና ልጄ ለዚህ እንኳን አበቃ ስትል በተማሪዎች መካከል በማይረግ የተመረቀው ልጅ አበባ ይዛ የመጣችውን እናቱን ገፈትራ አንቺ ከዛሬ ጀምሮ እናቴ አይደለሽ፣ አይናማ እናት ሳገኝ እናቴ ናት እላለሁ አለ። ጎበዝን ማንም ይወደዋልና እንዴት ያልወለደች ባለጸጋ ማን የኔ ልጅ አንተ ነህ ከዛሬ ጀምሮ አለችው። እዛው ከተማ ውስጥ ባለጸጋ ቤት ውስጥ እንደ ጉዲፈቻ ልጅ ሆኖ መኖር ጀመረ። እስከ ኮሌጅም ተማረ። በትልቅ ደረጃ ላይ ከፍ አለ። አስተምራ ትልቅ ደረጃ ላይ ያደረሰችው እናቱንም ረሳ። ወልዳ ሰው ያደረገችውንም ረሳ። አገባና ልጆችን ወለደ። ሌላ ሀገር ሄዶ መኖር ጀመረ። ከዕለታት አንድ ቀን በር ተንኳኳ ቤቱ ላይ። በሩ ከተንኳኳ በኋላ ሲከፈት ህፃናቶቹ ደነገጡ በጣም እና ለምንድን ነው ልጆቼን ያስደነገጥሻቸው? ያቺ እናት ነበረች የመጣችው፣ ከርታታዋ ምስኪኗ እናት። ከአንድ አይናማነቷ በተጨማሪ እድሜ ተጭኖባት ፍጹም ፊቷ ተጨማዶ አስፈሪ ሆና ነበር። በጣም ተበሳጨ። ላይሽ አልፈልግም አላልኩሽም ነበር? ናፈቀኝ፣ አይኔን ናፈቀኝ፣ ልጄ አይኔ ነህ፣ አይኔን ማየት ፈለግኩ፣ ናፈቀኝ አለችው። ላይሽ እኔ አልፈልግም አላት። እኔና አዎ። ሄደች እናትዬ ወደ አገሯ። ከአንድ ዓመት በኋላ ደብዳቤ ደረሰው። ምን የሚል ደብዳቤ ነው የደረሰው? ልጅ እያለህ አንድ አይን የለህም ነበረ። እናም አይን ተጨምሮ ከአይናማ ሰዎች ሊሰጥ እንደሚችል ተነገረ። እኔም አንድ አይኔን ለልጅ ሰጠሁት። በእኔ አይን እየተማርክ ትልቅ ሰው ሆንክ። በእኔ አይን እኔን ማየት ጠላኸኝ። አሁንም የምታየው በእኔ